ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ለሁለት ሰው የሚሆን ቁርስ እንሰራለን። ቤጣየውንና ቤጣየውን ለነገሩ ብዙ አይነት ነው በየቤቱ አሰራሩ የሚለየውና እኔ በፊት የነበርኩበት ቤት በጅብን ነበረ የሚሰራው አስፋሉ ሳይቀር እዛው እየበሰለ ምናምን ጅብን ከላይ ይደረጋል ከዛ ይበላሉ። ግን እዚህ ደግሞ አሁን ያለውበት ቤት ደግሞ በዘይት ኖርማል አስፋሉ ሳይቀር ከበሰለ በኋላ በጣም እንቁላሉ አስኳሉ ሳይበስል ነው የሚወጣውና ቱና ደግሞ በስልስ እንሰራለን ማለት ነው። እና ፈጠን ፈጠን አድርጌ ያሳያችኋለሁ። ለሁለት ሰው የሚሆን በጣም ምርጥ አሰራር ነው ቱናው ራሱ ማለት ነው። ሽንኩርታችንን እንደዚህ ድቅቅ አድርገን እንከትፋለን። አንድ አነስ ያለ ሽንኩርት ማለት ነው። እና ቲማቲም አንድ ስለሚሆን ለቱናው አንድ ቱና ብቻ ነው የምሰራው። ስልስ ስለሚወዱ ነው ሰዎች ማለት ነው። በስልስ እንደዚህ የሆነ ጣዕምናው ሳይቀየር በስልስ ነው የምሰራው። እና ድቅቅ አድርገን ሽንኩርታችንን እንደዚህ ካረግን በኋላ ትንሽ ሮዴ ለማቅረብ ስላልተመቸኝ ነው ትንሽዬ ዘይት አድርጌ ለምን አሳው አንዳንዱ ዘይት አለው አንዳንዱ ውሃ ነው ያለው እና ትንሽዬ ዘይት አድርጌ አበስለዋለሁ ሽንኩርቱን ማለት ነው። ትንሽ እጠብሰዋለሁ። ዘይት ስለሚኖረው አንዳንዴ እንትን ይላል ይበዛል። ራሱ ቱናው ይኖረዋል። አንዳንዱ በውሃ ነው የሚኖረው አንዳንዱ ደግሞ ይኖረዋል ቀስ እያለ ይበስላል ማለት ነው። እና ይሄን ይመስላል ሽንኩርታችንን እየተቁላላ ነው። እና አንድ አነስ ያለች ቲማቲም ደግሞ ከትፍ ያለው ድቅቅ አድርጌ እና 3 ፍሬ ነጭ ሽንኩርት አድርጌ ነው የምሰራው ማለት ነው። ነጭ ሽንኩርት የሆነ ሽታውን ምናምኑን ያጠፋል። በዛ ላይ ደግሞ ጥሩ ነው ለጤናም ጣዕምናውም ደግሞ በጣም ነው ደስ የሚለው ማለት ነው። ሽንኩርታችን እንደዚህ ከተጠበሰ እኔ ዘይት ብዙ አላረኩም። ለምን ዘይት አለው አሳው ማለት ነው። እንትን ቱናው አለው ዘይት ለዛ ነው። እና አሁን ቲማቲማችንን ቲማቲማችንን ጨምረን አብረን አዋህደን ትንሽ እንዲበስል እናደርጋለን። ብዙ ለነገሩ አይበስልም። ለምን ተከትፎም እኮ ይበላል አይደለ? ቱናውን ቲማቲም ድቅቅ አድርጎ ተከትፎ ሽንኩርት ድቅቅ አድርጎ ተከትፎ ኖርማል ቀላቅሎ ሎሚ ብቻ አድርጎ ይበላል። እንደዛም ይቻላል። ግን ሰዎቼ ደግሞ እንደዚህ አቁላልቼ የሆነ አንድ ያሳየዋቸው ከዛ በኋላ ስለወደዱት እንደዚህ ነው የሚሰራላቸው ማለት ነው። እና በጣም አሪፍ ነው። ሞክሩት እናንተም ለሁለት ሰው ምናምን ዛሬ ጅምዓ ነው። ቤት ልጆቹ የሉም ወጥተዋል ፕሮግራም አላቸውና ለሰዎች ለሁለቱ ለባልና ሚስቶች ብቻ ነው የሚሰራው። እና ሎሚ ግማሽ ያለኝ እዚህ ጋር መጨረሻ ላይ ማድረግበት እና ነጭ ሽንኩርቱን ማረኮት አንድ ላይ ትንሽ እየበሰለ ነው። ብዙ ነው እንትን አይደል? እየበሰለች ነው ትንሽዬ። እዛ ትንሽ ሳልሳ አረግና ሳልሳውን አረጋለሁ ማለት ነው። ትንሽ በከለር አብሬ ያማስለውና እና ወደቺ በዚች ማንኪያ ቢያንስ ግማሽ ግማሽ ነው ያረኩት በሆሮት ቅመም ማለት ነው። ከሞን ብላክ ፔፐር እና ፓፕሪካ አለ የነሱ በርበሬ ማለት ነው። እንደገና ደግሞ እዚህ ጋር ኮራንደር የሐሺሽ ፓውደር ማለት ነው። ግማሽ ግማሽ አራቱን ብቻ ነው የምጠቀመው። ሌላ ቅመም አልጠቀምም። እነዚህ ብቻ ናቸው ይበቃሉ ብዬ ማስበያ ስለሚያጣፍጠው እና ቅመማችንን እንጨምራለን። እዚህ ጋር ተቆላልቷል ትንሽዬ። አሁን ትንሽዬ ውሃ ነው የማረግበት እና ትንሽዬ ውሃ አረጋለሁ። ትንሽ በደንብ እንዲዋሃድ ቅመሙ ጨው ራሳችሁ ለክታችሁ ማድረግ ትችላላችሁ። ከዛ ትንሽ ይከርነውና ይዋሃዳል በደንብ ቅመሙ ማለት ነው። አራቱን ብቻ ነው ያረኩት። ቅመሞቹ እነዚህ ናቸው። አሁን ትንሽ ይበስላል። አሁን ወደ እንቁላላችን እንሄዳለን ማለት ነው። ትንሽ በኋላ ተነጋገር እዚህ ጋር ሎሚ እንጨምቃለን። ግማሽ አረግበት የለ እንትኑ ላይ ቱናው ላይ ሎሚ ሰዎች ያረጉም። እኔ ከስልሱ ጋር መጨረሻ ላይ ሊወጣው ግማሽ ሎሚ ያረግበታለሁ። አሪፍ ይሆናል ማለት ነው። ስልሱ ሊወጣ ሲል እንደዛ ነው የማደርገው። ግማሽ ሎሚ ማለት ነው። እና እዚህ ጋር ደግሞ እንትኔን ከፍቻለሁኝ። ሌላ ደህን ደግሞ ዘይት እንትን እያልኩ ነው እያጋልኩ ነው ለቤጣዩ ነው ማለት ነው። አምስት ቤጣዩ ነው የሚፈልጉት እና ያቺት ቤጣዩ ነው እኔ እንደዚህ ነው የማበስለው። ዘይቱ በጣም እንትን ብሎ እንደጋለ እንደዚህ ያረኩኝ አበስለውና አስኳሉ እንትን ሳይል ነው የማወጣው ማለት ነው።
እና እዚህ ጋር ይኸው ይሄን ይመስላል። እንደዚህ ነው። በጣም አስኳሉም እንትን አላለም። በቃ የተወሰነ ዲስታንስ እንዳለ ነው የማወጣው ማለት ነው። እዚህ ጋር ስልሳችን የቱ ነው ምርጡ ነው። አሁን ቲናችንን ነው የምንጨምረው ማለት ነው። ጤጣውንም እየጨረስኩኝ ነው። ያው ስለማይመች ነው ኖርማል አድርጌ ማላሳያችሁ ማለት ነው። ስላልተመቸኝ ይሄ ለአረብ ሀገር ነው የሚሆነው። ኢትዮጵያ የሚበሉት አሪፍ ነው፣ ግን እኛ ጋር ብዙ ጊዜ አልተለመደም አስኳሉን እንደዚህ መብላት ማለት ነው። እነሱ ግን አስኳሉ እያለ ነው መብላት የሚመገቡት በጅብን አርገው ማለት ነው። እዚህ ጋር ቱናችን ይኸው ጨመርን። አንድ ቱና ጨመርኩኝ። ትንሽ ብቻ እንትን ካለ በኋላ ሰበር ብቻ የማደርገው ማለት ነው። እና አረብ ሀገር ላላችሁ እህቶቼ ይጠቅማል ማለት ነው። በሁለት ሰው እንዲህ ግር ከሚላችሁ አንዳንዴ ቁርስ በራሳችሁ ስሩ ስትባሉ ይሄ አሁን ቱና በጣም አሪፍ አሰራር ነው። ሌጣዩንም እንደዚህ ነው የማበስለው። ሰዎች እንትን አይሉም። ጅብን ራሳቸው ናቸው የሚያደርጉት። ፍልፍላቸው አርድና ጨው ያደርጉና ጅብን አድርገው ነው የሚያደርጉት። እናችን እንደዚህ ሆኗል። ትንሽ ይዋሃድልን እና ከቅመሙ ጋር ጨው ራሳችሁ መጥናችሁ ማየት ትችላላችሁ። እንደዚህ አድርጌ ነው ትንሽ እንዲሸፍንልኝ ነጭ የለ እንደዛ አደረገውና ሳይሰባበር ነው የማወጣው ጤጣዬንም ማለት ነው። ለመቀረጽ ስለማይመች ነው እንደዛ አደረኩት። ያፍረብኛላችሁ ደግሞ እኛ ቤት ስታዩት እናቴ ትልቅ ካሜራ ነው ያለው። ቢያንስ ሶስቱ ደረሰው ጊዜ ሶስቱን አውጥቻለሁ። ቢያንስ ከሚቀረው ቱናችን ይኸው ይሄን ይመስላል። በጣም ነው የምትመዋት ነው። ጣዕምናው ራሱ በጣም ነው ቅመም ስላለው ከዛ ሎሚያችንን ግማሽ ሎሚ ጨመቅነው እናደርግበታለን። ከላይ በቃ ሎሚ ጨምረው አይበሉም ሰዎች ማለት ነው። ይችላል ብዙም ደግሞ እንትን አይልም እንዳይከፍ ልክ እንደ መክሩባ እንትን እንደሚሰራ የመሰለው በስላል በጣም አሪፍ ነው። እና ጨው ትንሽ እያንሶት ነበረ ትንሽ ጨመርኩበት። ዘይት ቅድም አላልኳችሁም? ትንሽዬ ነበር ያደረኩት ሽንኩርቱን ማለት ነው። ባዶ ጠበስኩት ማለት ይቻላል። ዘይት አላረኩም። ዘይት ስላለው አሳው ማለት ነው ነው። እና እንቁላሌን ይኸው ጤጣዬን ማለት እንደዚህ ነው። የእናንተን አሰራር ደግሞ እስኪ ታሳዩኛላችሁ። ቤተሰብ እየሆናችሁ የእናንተንም ደግሞ ቼክ እያደረኩኝ ሁላችንም ተጋግዘን እንደዚህ ስንሰራ አሪፍ ነው። አንዱ የሚያውቀውን አንዱ ነው። እኔ ራሱ በጣም ነው ግራ የሚገባኝ ማለት ሁሌም ቁርስ አሁን ጁምአ እና ቅዳሜ ሁለቱም ቀን ነው እንደዛ እንትን የምንለው የሚበሉ። ከዛ ውጭ ግን አምስቱም ቀን ምግብ ነው እና ምግብም ደግሞ እያየን እንቀርጻለን ማለት ነው። የማውቀውን ለእናንተ አሳውቃለሁ፣ እናንተም ለእናንተ ታሳውቁኛላችሁ ማለት ነው። እና ወጥቼ ይኸው በጣም ገለበጥኩት። ልጆቹ ቢኖሩ ዛሬ ብዙ አይነት ነበር የምሰራው። ቢያንስ ቤት እስካምበል አለ፣ ቤት በቲማት አለ፣ እንደገና ኮሶሌ አለ። ግን ዛሬ ሁለት ለሰዎች ብቻ ስለሆነ እንደዚህ አድርጌ ማለት ነው የሰራሁት። እና እናንተም የተለየ ስራችሁን አጋሩ። እንደዚህ ሁላችንም እየተያየን ምናምን እንድንሰራ ማለት ነው። እኔ ቁርስ ሁሌ ስሪ ሲባል ግራ ነው የሚገባኝ። የተለያየ ነገር በራስሽ ስለምትለኝ ጊዜ ማለት ነው። እና ሎሚ ጣዕሙ ራሱ በጣም ነው ደስ የሚለው ነው ማለት ነው። እና ቤተሰብ እየሆናችሁ ታበረታቱን እሺ። እኔም ደግሞ ቤተሰብ አረጋችኋለሁ። ቤተሰብ እንሆን ብላችሁ ኮሜንት ላይ ካስቀምጣችሁ ሁላችንም ደምራችኋለሁ። እየተደማመርን ሁላችንም እየተጋገዝን እንሰራለን ማለት ነው። እና በጣም ወዳችኋለሁ ቅመሞቼ። አይዟችሁ በርቱ። እንግዲህ በርትተን መስራት አለብን።